ሰላም ዩቲዩብ ሆምቦይ ስራ ቤዛ ዛሬም በአዲስ ቭሎግ ቪዲዮ ተመልሰናል። አቃለው በጣም ጠፍተናል። ከዚህ በኋላ ግን አክቲቭ ሆነን አሪፍ ቪዲዮዎች እናሳያችኋለን ማለት ነው። ዛሬ ቢግ እንግዲህ ይዘን መተናል። ከአቤኒ ጋር ነው ዛሬ ጂም እንሰራው። አባቴ ዛሬ ከአቤኒ ጋር እሱ የሚያሰራኝን እንሰራለን። እንዴት ነው እየተጋገዘን አሪፍ ነገር እንሰራለን። ወደ ውስጥ እንገባ ያለ ነው። ኮይደን ዘጂም ነው። እኔ ብዙ ጊዜ የምሰራው እዚህ አይደለም፣ ግን ካሜራማናችን የሚኖረው እዚህ ስለሆነ ያው እሱ በደንብ እንዲቀርጸን በሚል ነው እዚህ የመጣ ነው። ዘጂም ይባላል። ውስጡ ገብተን ደግሞ ያሉትን ነገሮች እናሳያችኋለን። ይመቻችሁ። በነገራችን ላይ የጂም ቤት ላይክ የስፖርት መስሪያ ብቻ ነው ያለው። ስቲም የለውም፣ ዋና የለውም። በቃ እንዳያችሁት ነው። ሰውና ሳይ ቲም ነው። በጣም ብዙ ሰው ነው ያለው እና ደግሞ በቃ ፕራይሱም አፎርዴብል ነው። የትም ቦታ ላይ አለ፣ ብዙ ቦታ ላይ ያለ እና ደግሞ 24 ሰዓት እና እኔ የምሰራበት አካባቢ ይሄ ጂም የለም። ለዛ ነው ከፍተኛ እየከፈልኩኝ ለጂም የለም እንጂ ቢኖርማ በቃ ያ ናይስ ጂም ቤት ነው። እስቲ የእጅ ደግሞ ታሰራናለች። አቤል ያው እንግዲህ መጀመሪያ የምንጀምረው በእነዚህ በስድስት በዳምፔሎቹ በስድስት ቁጥሩ አናፍታታለን። ከዛ ያው መጀመሪያ እኔ እኮ ማነሰው እኮ ነው ሲሪየስ ሆኜ ሲሪየስ መታነሽ ነው ሆነ እንግዲህ ያው አቅምን ያማከለ ሊሆን ይችላል። ገባሻ? እስቲ ለና በስድስት እንጀምር። የሳይ በቃ ፒስ እንጠይቃታለን። እንግዲህ ጋይስ አሁን የምንሰራው ያው መጀመሪያ በማሟሟቅ እንጀምራለን። ምክንያቱም እኔ ሎንግ ታይም ሆኖኛል ጂም ካቆምኩ። ስለዚህ ዛሬ ያው ለማሟቂያ ያህል እንደሆኑ ዳምፔሎቹ ትናንሽ አደረግ ናቸው። ስናሟሟቅ ስንጀምር ስሊሴ 10 እያደረግን እንሰራለን። ሶስቴ 10 አድርገን እንጀምራለን። ከዛ ከማሟቅም በኋላ ደግሞ ግራ 8 እና 9 አረ በጣም ቆይተሻል። የምር አቤኒ ቆይተሃል። የምር እየሰራ ነበረ በ8 እና በ9 እንዲህ ነገር ብለህ ነው የምትወጣው። ዳምፔሉ አላየሁትም ታውቃለህ። ራስራና ሞክራታል። የሾልደር ነው ያው እንግዲህ የመጀመሪያውን ስቴፕ ሄደ እንዲያ ሁለት ስቴፕ ይቀራል። እነሱ 10 ይቀራል። ያው አሰራረን እንግዲህ አሁን ላይ ያለችበት አቋም ራሱ ይናገራል። በደንብ እየሰራች በነገራችን ላይ ማለት ነው ሎኪን አድርገን ነበረ። በቃ ይሄን ለመንዝ ማለት ነው በጣም ራሴ ላይ ፊዚካል በቃ አሪፍ እየተንቀሳቀስኩኝ ነበረ። አቤኒ ደግሞ ያው አፍተናል ሁሉም ነገር ያው ከጂሙም ነው የጠፋው። አይ ሱን በቃ እናስጨንቀዋለን ለሚገባ ጋይስ ብታዩ ማለት ነው። በጣም ብዙ ሰው ነው ያለውና ዳምፔል ራሱ ማግኘት አልቻልንም። አሁን ሰመር ስለሆነ ህዝቡ እንዳለ ስፖርተኛ ሆኗል። ሰመር ላይ አይደለ ተገላልጦ ምናምን የሚወጣው እና ኢቭን በጣም ብዙ ሴት ነው ያለው። እንደዚህ እዚህ ጂም እንሰራለን አላ ከእና ጋር እዚህ ጂም እንመጣ ነበርና ዊንተር ላይ እንደዚህ ሰው በዝቶ አይታወቅም። አይታወቅ በጣም በቃ ፉል ነው። ዳምፔል ራሱ አላገኘም።
እየፈለግን ነው እንዳ ጀግና ሁሌ ማለት ነው። ፑላፕና ዲጋፕ 12 ስንጀምር እንሰራለን። ዲጋፕና ፑላፕ በጣም ሳይት ይቺ በቃ እና ጋይስ ማሟሟቂያ ፑላፕና ዲጋፕ ሰርተን ነበረ። እንዴት ነው? ከረጅም ጊዜ በኋላ ስለሆነ በጣም ይከብድ ነበረ፣ ግን ያው ውስጥ ተፈትናለች። የተፈታተሽን ነው እንግዲህ በጣም አሪፍ ነው። ያው እኔ ይሄን 2 ወር እየሰራው ነበር፣ እሱ ደግሞ ይሄን 2 ወር እየሰራ ነበር። በጣም ዝም ብለሽ የምትተኝ ምናምን ነገር ከሆነ ማሰሪ ከሆነ በጣም ድጋሚ አይ ከዚህ በኋላ እናስተካክል ይሄን ሰመር ግድ ነው። እሺ አንዳንድ ጥያቄዎች አዘጋጅቻለሁ። የኔን መልስና ከዛ አቤሊን እንጠይቋለን ማለት ነው። ከአቤሊ ጋር ከተገናኘን አይቀር ለሁለታችንም ጥያቄዎች ተዘጋጅቷል። የኔን መልስና እሱን እንጠይቋለን ማለት ነው። አቤሊ ጂም ብዙ ጊዜ ትሰራለህ? የሆነስ በአሁኑ ሰዓት ብዙ እየሰሩ አይደለም። ምክንያቱም ላይክ በክላስም በምንም ምክንያት እየሰሩ አይደለም። ያው ታይም የለም ገባህ? አሁን በኤግዛም ምክንያት ብዙ ጊዜ አይኖረኝም እና ያው በፊት በደንብ ሰራ ነበር። ላይክ ሜቢ ካየኸው የኔንም ብሎ ነገር እሰራ ነበር። አንድ ጓደኛ አለኝ። አንዳንዴ ደግሞ ሞራል የሚሆን ሰው ትፈልጋለህ ገባህ? እንደዛ እንሰራ ነበር። አሁን ግን በቅርቡ ጎፉል ይጀምራል። አሪፍ ነው። እኔ አሁን ጂም ላይ ማለት ነው 1 ወር በስነ ስርዓት እሰራለሁ። ከዛ የሆነ እዚህ ሀገር ታውቋል ወይ ስራ አይመቻችልህም፣ ብቻ በቃ ማሰራባቸው ጊዜያቶች ይበዛሉ። ትክክል። እኔ ጋርም እንደዛ ነው። ሲሆን 1 ወር ምናምን ትጀምራለህ፣ በዚህ ደስ በቃ ፎከስ ትሰራለህ። እኔ እንደውም በጣም ብለህ የምደረገው ይሄና ጀለስ ስለሆንኩኝ አንተ ጀለስ ሆኖ ና እባላለሁ እና ጂም ላይ ያለኝ ነገር ብዙም አይደለም። ሌላ መጠይቅ ጥያቄ ስለ ሀገር እዚህ ሀገር ከመምጣት በፊት እኔ አሁን ሀገር ቤት እያለኝ ስለዚህ ሀገር ያለኝ ኤክስፔክቴሽን አላ እንዴት ነበር? እኔ አሁን የኔን ስነግርህ የእውነት ኤክስፔክት ያደረኩትን ነገር ነው ያገኘሁት። ከዚህ ያለው አንዳንድ ፍሬንዶቼን ደግሞ ስጠይቃቸው ላይክ በጣም ትልቅ ነገር ከሙቪ አንጻር ከምናምን ነገር ትልቅ ነገር ነው የጠበቁት። እኔ ግን ላይክ የጠበቁ ከዚህ በላይ አልጠበቁም። አቀለመና ስለዚህ ሀገር ማለት ነው። አንተ እንዴት ነው ስለዚህ ሀገር ያለ አስተሳሰብ? እኔ ይህንን ሀገር መጀመሪያ ላይ ገና ወደዚህ ለመምጣት ሳስብ የነበረኝ ኤክስፔክቴሽን በጣም ትልቅ ነበር። እንደ ትልቅ ነገር አድርጌ ነበር ላይክ ብዙ ነገሮች ከምታስባቸው በላይ የተለያዩ ነገሮች ያሉ ሊመስል ይችላል የሀገር ጋር ምናምን፣ ግን ምንም ልዩነት እንደሌለው ነው። ብዙም ልዩነት እንደሌለው የተረዳሁበት። ያው እንደጠበቅኩት አላገኘሁትም። ሁለተኛ ደግሞ ይመስለናል ሀገር ቤት ላይክ መልፋት ያለብህን ነገር እዚህ ሀገር አያስለፋም ብለን ነው የምናስበው። በብዛት እዚህ ላይክ ኳሊፊኬሽን ይጠይቃሉ። ወይ መማር አለብህ ወይ ደግሞ አሪፍ ገንዘብ ይዘህ የመጣ ሰው መሆን አለብህ። ለምሳሌ ኢንቨስተሮች ምናምን ከዱባይ ከሳውዲ ምናምን የሚመጡ ሰዎች
ብዙ ስትራግል እኮ ያደረጉ እዚህ ሀገር ለምን ኢንቨስት ሊያደርጉ ነው የተማሩ ሰዎች የሚመጡት የተሻለ ቦታ ላይ ለመቀጠር ነው ምናምን ገብቷል። ከሁለት አንዱ ሊኖር ይገባል ብዬ አስባለሁ። እሱ ልክ ነህ። ግን አንዳንዴ ምን መሰለህ ያው ከኛ ሀገር ጋር ያለው ልዩነት ምን እንደሆነ ታውቃለህ? እዚህ ሀገር ላይ መጥተህ የሆነ የስራ እድል የማግኘት ኦፖርቹኒቲ በጣም የሰፋ ነው። ምክንያቱም እዚህ ጋር አብዛኛው ሰው ካየኸው በተማረበት ሙያ የሚሰራ አለ፣ ሳይማርም ደግሞ የሆነ ዝቅተኛ ነገርም እየሰራ ራሱን የሚያስተዳደር ሰው አለ። እዚህ ሀገር ላይ ራስህን ማስተዳደር ትችላለህ የሚለው ነገር ነው የተለየው ነገር እና እኛ ድሮ እዛ ጋር የነበረን አስተሳሰብ የሆነ ግምታችን የሆነ አስፈተ ነው በምናየው በውጭ ባየነው ነገራቶች ነው ገብቷል። ላይ ፎቶ ላይ በምትመለከተው አውሮፓ በፊልም ነው ምናምን በምታየው ነው ገብቷል አይደል? እንደውም ማለት ነው ኔክስት ቭሎግ ላይ የእውነት በቃ ሀበሾች የምንሰራውን ስራ ለማሳየት እንደው ሞር አንተንም ቻሌንጅ አደርጋለሁ እና ጋይስ አሁን ደግሞ ወደ ማሽን ገብተናል። እስቲ እናስጨንቀዋለን። አቤት Yes. አቢኒ ነው የሚያሰራኝ ብለህ ታሰራኛለህ። እሺ ጋይስ ብረታችንን ቀጥቅጠን ተመልሰናል። አሁን ደግሞ የምጠይቀው ጥያቄ ከባህል፣ ከቋንቋ፣ ከአለባበስ ሊሆን ይችላል፣ ከአመጋገብ የተሸወድንባቸው ነገሮች አሉ ሁላችንም እዚህ ሀገር ስንኖር ወይ ደግሞ ያስገረሙን ነገሮች። እኔ አሁን ለምሳሌ ስነግርህ የኔ አጋጣሚ ኮሌጅ ገና እዚህ ሀገር እንደገባሁኝ ጓደኛ ነበረች ድሬድ ምናምን ነበርኩና ጀማይኮቹን ምናምን መስያት ነው መታ የተጃለሰች ማለት ነው እና ባይገርምህ እንግሊዘኛ ምንም አልችልም እሱ እና እኔም በሰዓቱ አዲስ ነኝ፣ ምንም እንግሊዘኛ አልችልም። በጣም ነበረ የምንግባው በጣም ያ እና በጣም ከቆየ በኋላ ነው የነገረችኝ። እሷም በቃ የተጃለሰችኝ ምናምን ነገር ቋንቋ ለመልመድ አለ ከሌላ ዜጋ ጋር ጀማይኮቹን የመሰልኩት በቃ ቋንቋ ለመልመድ ምናምን ነው። እግዚአብሔር ይመስገን 4 ወር ጓደኞቼን አስተዋውቂያት ምናምን ፒስ ነበረ። እንግሊዘኛ ሳችል በምን ተግባባችሁ? አማርኛ ለመደሽ በ4 ወር። የተገረምኩበት ነገር ምን አለ መሰለሽ፣ ያው እዚህ ሀገር በጣም የሚገርምሽ ያው ሲባል መሰለኝ የክርስቲያን ሀገር ነው። እንግዲህ የክርስቲያን ሀገር እንደመሆኑ መጠን አንዳንድ ቦታዎች አሉ ላይክ እንደ ካምደን፣ ፔካም፣ ሴንትራል ለንደን ራሱ ወደ ለንደን ብሪጅ ብትሄድ የምታያቸው ነገሮች በጣም ያስፈራሉ። ላይክ ፊልም ላይ እንደምናያቸው ቦታው ላይክ የሚያረጉት ጫማ ሙሉ ደግሞ በቃ ሴጣን ኢሞ ነው ምናምን የሚባሉት በቃ እነሱ ጥቁር የሚለብሱት ምናምን ነገር አንዳንድ ልብሳቸው ላይክ የማምለክ ምናምን ነገር ያለባቸው ያስሞርዱታል። ፊታቸው ነጭ ሁላ ይነቀሱታል ምናምን ነገር በጣም ሰውነታቸው እንዳለ ተሳፋ አይናቸው ወደ ጥቁር ተቀይሮ በጣም ነው። በነገራችን ላይ ስታልፉ ምናምን ለመጀመሪያ ጊዜ የሌለ ነው የሚያስደነግጥ ምናምን የመጀመሪያ ከሆነ ትክክል። ከዛ ግን በቃ የህግ ሀገር እንደሆነ ስታውቀው ጥላቸው ትሄዳለህ። አስበዋል እንደዚህ አሁን ይሄንን ሰውዬ የመጣ ሰሞኑን የመጀመሪያ ሰዓት ሌሊት ላይ ብታገኝ የሆነ መንገድ ሊፈጠር የሚችለው ነገር አስበው ሀሳብ ላይ እኔ እንደውም ማለት ነው በጣም እንደዚህ አንተ ካልከው ጋር የሚቀራረብ ታሪክ ይሄ ሴጣን አምላኪዎች ምናምን አሉ እዚህ ማለት ነው። እና እነሱ እዚህ ጋር ናቸው። አስፋልቱን ተሻግሮ የሆነ ሰውዬ እየሰበከ ነው። በዛ ጋር የሆነ ሂንዱይዝም ምናምን ስብከት አለ። እና ጋይስ አሁን ደግሞ ብድግ አድርገን ድጋሚ እንመለሳለን። የመጨረሻ አንድ ጥያቄ አለን።
አሁን ደግሞ ወደ ሁለተኛ ማሽን ነው የምንገባው። ይሄ ደግሞ ለዚህ ነው ለዚህ ነው ትራይ Easy. Stay strong. አስሮለት Stay strong. Stay strong. I'm in that 10. ሶስት ነው Yeah. Hold on, man. ሁለት አንድ It's the cardio aspect. It's like, what's in here, አበሳ እና ጋይስ ከስፖርቱ ተመልሰናል። በዚህ አጋጣሚ ሰብስክራይብ አድርጉ፣ ሼር፣ ላይክ በዚህ ቪዲዮ 10,000 ሰብስክራይብ እስክንገባ ድረስ የመቶ ብር ካርድ እሸልማለሁ ብያለሁ። ጊቭአዌይ ማለት ነው እና ያው ኢንስታግራም ላይ ገብታችሁ ዩቲዩብ ብሎ ለጻፈልኝ ቀን ነው የመቶ ብሩ ያልኩት ወደ 200 ብር አስገቢው። እኔ ስለመጣሁ ዛሬ ይሄ ግዴታ 200 ብር ነው። እስኪ 200 ተደርጓል ማለት ነው። 10,000 ሰብስክራይብ ቻሌንጅ 10,000 ከገባን ያው እንግዲህ አሪፍ ጊቫዌዎች አሉ። አንዳንዴ ወደዚህ ሀገር ስንመጣ መጠንቀቅ ያለብን ነገሮች አዳዲስ ለምንመጣ ሰዎች ላይክ እንደኔ አይነት ነገራቶችን ላናቀም እንችል ሰዎች ከምንም ነገር በላይ ህግና ክብር ህግ የትኛውም ቦታ ትልቅ ቦታ ስላለው ህግና ክብር የማይሆኑ ነገሮች ውስጥ እንራቅ። ፎከስ እናደርግ አላማችን ላይ ወደ መጣንበት አላማ እናደርግላለን። ትሬና እናጥቁር ነው ትሬና እናጥቁር ልምድ ያለው